ስልኮች ብዙ ጊዜ ቻርጅ ኤረር ወይም ኮኔክተር ኤረር የሚል ችግር ያመጣሉ። እንደዚህ አይነት ችግሮች በሚያጋጥምብን ጊዜ ምን ማድረግ አለብን ብለን ለምንቸገር ቴክኒሻኖች ይሆናል ብዬ ያሰብኩት ነው ይዤላቸው የመጣሁኝ። ምንድን ነው ያደረኩት? እኔ በመጀመሪያ ስልኩን ነው የፈታሁት። ስልኩን ከፈታው በኋላ በቀጥታ ወደ ጀርባ በማምራት ባትሪ ኮኔክተሩ ያለበትን ቦታ እንዲሁም ቻርጅ ፒኑ ያለበትን ቦታ ለማየት ነው የሞከርኩት። ሳየው ግን የባትሪ ኮኔክተር ኬብሎ ላይ ያለችው ኮኔክተር በጣም እየቆሸሸ ነው የነበረው። የኔ ነው በአጋጣሚ እንደዛ ያጋጠመኝ። ነገር ግን ዳሜጅ ሆነ ሊያጋጥም ይችላል፣ እየቆሸሸ ሊያጋጥም ይችላል። እኔ ያገኘሁት እየቆሸሸ ስለነበረ በቀጥታ በቲነር ነው ያጸዳሁት። እንደምታዩት በቲነር ብቻ አጸዳሁት። ይህን ቦታ ካጸዳሁኝ በኋላ የኮኔክተሩን ቦታ በደንብ ካጸዳሁኝ በኋላ በቡርሹ የመጣው ቲነር ቦርዱ ላይ እንዳይቀር ማድረቂያ ተጠቅሜ ነው። ማድረቂያ እንደምታዩት በማድረቂያ ነው ያደረኩት። ማንኛውም ማድረቂያ ልትጠቀሙ ትችላላችሁ። ነገር ግን ማድረቂያው ብናኝ ትቶ መሄድ መቻል የለበትም፣ ስልኩን እንዳያበላሽ ማለት ነው። እዛ በማድረቂያ ተጠቀምን። ማድረቂያ ከተጠቀምን በኋላ መልሰን ወደ ቦታው በማድረግ ኮኔክተሯን እና ማዘር ቦርዱን የሚያገናኘውን የባትሪ ኮኔክተር ካያያዝን በኋላ በቀጥታ ቻርጀር ነው የሞከርኩት። እንደምታዩት በጣም በሚገርም ሁኔታ